ዋትሳፕ እንዴት ናችሁ? ተመልሰናል በአዲስ ቪዲዮ። በጣም የሚገራርሙ ቪዲዮዎች ከዚህም ተሰብስበው ሽክን ብለው ይቀርባሉ እናንተ ጋር። እናንተ ምንድነው የሚጠበቅባችሁ? ቁጭ ብላችሁ ዘና ፈታ ማለት ብቻ። እና እያነጋገሩ ካሉ ነገሮች ውስጥ ያሲኖ እየሞከርኩ ነው ብሎ የተወነው ቲክቶክ ላይ በጣም ብዙ ሰዎች ተነክተውበታል። በጣም ብዙ ሰዎችም ደግሞ ተቆጥተዋል። እና በጣም አነጋጋሪ ከሆኑ ትሬንዶች ውስጥ በጣም እኔ ካየኋቸው ትሬንዶች ውስጥ በጣም ላይክ ትልቁ ይመስለኛል። ምክንያቱም ከ800 ሺህ በላይ ላይክ አለው እና ላይክ በጣም ሰው እያወራበት ነው። ሁላችንንም ያማከለ ስለሆነ ሁላችንም የሚያገናዝብ የሆነ የሚያገናኝ ነገር ስለሆነ በጣም እንትን ሰው ሁላ በቃ ኮንትሮቨርሻል የሆነ ኦፒኒየን ያለው እዛ ላይ እና ቪዲዮውን እናየዋለን። እንደገና ደግሞ በሱ ስር የተሰሩትን ነገሮች ቼክ እናደርጋለን ቪዲዮዎቹን። እሱንም ደግፎም ነቅፎም ኦር በሱ መንገድ ፈኒ ሰዎች የሰሩት ነገር ብዙ ነገር አለና እነሱን ከምነግራችሁ ይልቅ ባሳያችሁ በጣም አሪፍ ነው። በጣም አሪፍ ቪዲዮዎች ናቸው። ስለዚህ አብረን እናያቸዋለን። ወደ ቪዲዮ ነው። ትክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። እንዳያችሁት ያሲኖ የሚገርም ታለንት ነው ያለው። የምር እኔ አይቻላቅም ማለት ሂውመር በል አክቲንግ በል ላይክ የሆነ በቃ ብዙ ታለንት ስብስብ የሆነ ሰው ነው እና በጣም መስራት እንደሚችል ያስታውቃል። ታውቃላችሁ። እና ትወናው 100 የምር A+ እና መልእክቱ ደግሞ A++ የምር ላይክ በጣም የብዙዎችን ሮሮ የብዙዎችን እንትን ነው ኮንሲደር ያደረገው። በቃ የሆነ እየሰራችሁ እየለፋችሁ የሆነ ሪኮግናይዝ ሳትደረጉ ስቀሩ ምናምን ነገር ይደብራል፣ ያማል ነው። እንዴት ነው እናንተ ትለፋላችሁ፣ ትጥራላችሁ ከምትፈልጉት የበለጠ በቃ እንትን የምትፈልጉትን ነገር ሳታገኙ ስቀሩ እየለፋችሁ እየጣራችሁ በጣም ፍራስትሬሽን ነው። በጣም ደስ የማይል ስሜት ነው እና አምሹር ብዙ ሰው ይህንን እርግጠኛ ነኝ። ይሄ በጣም የሚገርም ታለንት ያለው ሰው ነው። በጣም መስራት የሚችል ሰው ከሂውመር ብትሉት፣ ከመልእክት ማስተላለፍ ብትሉት፣ ከአክቲንጉ ብትሉት በጣም ውስጥ ገብቶ ሰርሶ የገባ ሰው ነው እና በጣም ብዙ መስራት የሚችል ሰው ነው። አሁን ያስተላለፈው መልእክት ደግሞ ለብዙ ሰዎች ሮሮ የብዙ ሰዎች እንትን ነው የሆነ እንባ ሪኮግናይዝ እንዲደረግ ነው ያደረገው ብዬ ነው የማስበው። ምን ለማለት ፈልጌ ነው? በቃ ይሄ ብዙ ሰዎች ይለፋሉ ይጥራሉ፣ ግን ከሚፈልጉት በታች ነው ያላቸው ሪዋርድ እና ከሚገባቸው በታች ነው ያላቸው ነገር። የብዙዎቻችን ህይወት እንደዛ ነው እና ምን ያህል በቃ ሰዎች መግለጽ ያቃታቸውን እሱ እዚህ ጋር የገለጸው። ለዛ ነው ብዙ ሰዎች ኢንተራክት እያደረጉበት ያሉት እና ደግሞ በዚህ በኩል ሰዎች ያልተረዱታሉ፣ በስነ ስርዓት ያልተረዱታሉ። የአከራይና ተከራይ ጉዳይ መስሏቸዋል፣ ግን የአከራይና ተከራይ ጉዳይ አይደለም። ከዛም በላይ የሆነ መልእክት ነው። መሞከር ማለት ሰው ይሞክራል፣ ይጥራል፣ ይለፋል፣ ግን እንደሚፈልገው አያገኝም እና ያን ሁሉ ሰው እንዲታይ ነው ያደረገው። ብዙ ሰው በቃ ስስ ብልቱ ላይ ነው የመጣው እና በጣም የተሰማው ለዛ ነው። እና ከዚህ ቪዲዮ በኋላ ብዙ ቪዲዮዎች ተሰርተዋል። የሚያስቁ ቪዲዮዎችም፣ አስተማሪ ቪዲዮዎችም፣ አነጋጋሪ ቪዲዮዎችም ተሰርተዋል። እነሱንም ቪዲዮዎች እናያቸዋለን። ወደ ቪዲዮቹ ናስኪ እስክንድር
ቆይት ሸር ቁጭ በል አየው አይደል ውጤት እንዳለ ሁሉም ተማሪ ሲያልፍ አንተ ምንድነው ቲያሪ እየሞከርኩኝ ነው ከማን ታንሳለህ አንተ ሰው አንተ አሰማም እንዴ እየሞከርኩኝ ነው አንተና ባልደረቦቼ የደበቃችሁትን ኤክስ ለማግኘት እየሞከርኩኝ ነው ሌት ተቀን አጥንቼ አይገባኝም እየሞከርኩኝ ነው በነሳት በስንት ነገር ነው ቺክስ ባንተና ባልደረቦቼ የደበቁትን ኤክስ ለማግኘት እየሞከርኩኝ ነው ደስ ይላል በነካጁ ወላጅ ለማምጣት ሞክር ናስኪ እስክንድር ቆይት ሸር ቁጭ በል አየው አይደል ውጤት እንዳለ ሁሉም ተማሪ ሲያልፍ አንተ ምንድነው ፈጣን አድርጉ እየሞከርኩ ነው ትሰማለህ ቶሎ በል አንቺ አትሰሚም እንዴ እየሞከርኩ ነው ቲክቶክ ላይ ስቶሪ ታይም እንዳታደርጊኝ ስል ፈርቼ እየሞከርኩ ነው ማን ይሄ ሰውዬ እንዲህ የመጀመሪያ ቪዲዮዎቹንም አውቃቸዋለሁ ፈጣጣ ሰውዬ ነው የሚለቃቸው ቪዲዮዎች የተመቱ ቪዲዮዎች ናቸው ረረስ ይሄ ደግሞ ነገ ጧት ለጓደኞችሽ አይችልም ብለሽ እንዳታሚኝ ስል እየሞከርኩ ነው ትንሽ ተረጅኝ እንጂ ሰው አይደለሽ እንዴ እንግሊሽ አልፋቤት እኮ ከዜድ እስከ ባይምሮ ገልብጬ የማመላልሰው የራሴን ደስታ ምተው እኮ አንቺ እንድትደሰት እንድቆይ እየሞከርኩኝ ነው ይሄን መድኃኒት ተመልከችስ ዶክተር ልብህን ያመሃል እንዳትወስድ እያለኝ ለአንቺ ስል እየወሰድኩ ሹገር ዳዲ እንዳይቀማኝ ብዬ እየሞከርኩኝ ነው ተረጅኝ እንጂ እጁን አጣጥሮ የተቀመጠ ማን አለ እጁን አጣጥሮ የተቀመጠ ማን አለ ናይ ወደ ቀጣዮቹ ሄሎ ማነህ ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ አትሰማም እንዴ እየሞከርኩኝ ነው ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው ሚበሉት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ታገሰኝ በቃ እየሞከርኩኝ ነው ተማሪውንም የሥራውንም ሰው ሴቱንም ወንዱንም ሽማግሌውንም ልጆቹንም ሪሌት የሚያደርግ መልእክት በቃ ምንም እንከን የማያወጣለት መልእክት ነው። እኔ በበኩሌ ተመቻችሁም አልተመቻችሁም የቤት ኪራይ አከራይ ሆናችሁም አልሆናችሁም ግን በቃ ይሄ እኔ ቶፕ ቲር መልእክት ነው ብዬ ነው የማስበው። ያ እንቀጥል። ስማ ራስን ችዬ መኖር ጀምራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ እንዴ? አንተ አይገባህም እንዴ? እየሞከርኩኝ ነው የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ ሁለት በሬ ገዝቼ ባርስ ይሻለኛል የሚል ምርጥ ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታሰያን የሚል ጥቅጣቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከእኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሀሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል።
አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣቸው መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነቧን ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትህን ታሳርፈዋለህ። ይህ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና ባንቲ ጭብጡት ገንዘብ ጊዜ ቀልብ እያሰቡ ከመቆጠር ውጪ ምን አባትህ ተጠቅማችኋል? በረሃብ መሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢሆን ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናትህ በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባትህ በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። አትሙቱ ደስ ይላል። የሚገርም መልእክት ነው። አክቲንግም በጣም ምርጥ ነው። በጣም ደስ ይላል። ቁም ነገር ካስተላለፉ ሰዎች ውስጥ ይሄኛው አንዱ ቪዲዮ ነው እና በጣም ነው የተመቸኝ። በጣም አድናቆቴን ሳልገልጽ አላልኩም። በዚህ አጋጣሚ ብዙ ወጣቶች ናቸው የሚሞቱት ራሳቸውን እያጠፉ ከሰው ሸክም ከመሆን ይልቅ አይ ነው የሆነ ካወርድ የሆነ አካሄድ ነው ማለት ራስ ወዳድነት ነው። በእርግጥ እዚህ ጋር የሚወዳችሁ ሰው እያለ እዚህ ጋር እንድትኖሩ የሚፈልግ ሰው እያለ እዚህ ጋር እንድትሻሻሉ የሚፈልግ ሰው እያለ ዝም ብላችሁ ጥላችሁ መሄድ በጣም ራስ ወዳድነት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ምንም ያህል ህይወት ብትከብድ ምንም ያህል ፈተና ቢበዛም ግን አጠገባችሁ ላሉ ሰዎች ስትሉ እንኳን አትሞቱ። መልእክቱ እንደዛ ይመስለኛል። እኔም በጣም ተመችቶኛል። እስቲ ወደ ቀጣዩ ቪዲዮዎች እንሂድ። አልስማማም በዚህ ሀሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ጆ ልክ ነህ። በሀሳቡ ያለመስማማት ደግሞ ሙሉ መብት አለ እና ሀሳብን ያጋራኸው። ግን ደግሞ እየተወራ ያለው ስለ ቤት ኪራይ አይደለም። እየተወራ ያለው ስለ ብዙ ነገር ነው። በብዙ ወይ እየሞከሩ ስላሉ ሰዎች ነው እየተነገረ ያለው። ያሲኖ የጥበብ ሰው ነው። ነገሮችን በጥበብ ነው ለመግለጽ የሞከረው። ለምን ይመስልሃል ይሄ ሁሉ ሰው በዚህ ነገር ታች የተደረገው? ነገሩ በዚህ ልክ አነጋጋሪ ሆነው ለምን ይመስልሃል? ተከራይ ብቻ ቢሆን ኖሮ ምናልባት አከራዮች ኖ እንደዛ አይደለም ብለው ይመጡ ነበር። ስለ ተከራይ አይደለም እየተወራ ያለው፣ ስለ ብዙ ነገር ነው። በብዙ መልኩ እየሞከሩ ስላሉ ሰዎች ነው። እና የጥበብ ሰው በጥበብ ነው ነገሮችን የሚገልጸው። አከራዩም የራሱ የሆነ ነገር አለበት፣ ተከራዩም የራሱ የሆነ ነገር አለበት። ግን እየተወራ ያለው ስለ ቤት ኪራይ አይደለም። አጠር መጠን ያለ መልስ ነው። አጠር መጠን ያለ መልስ። ይሄ ስለ ቤት ኪራይ አይደለም። ካልገባችሁ ጠይቁ ከማውራታችሁ በፊት ለማለት ፈልጌ ነው። እና ጥሩ አድርጋ ገልጸዋለች። በቃ ስለ ቤት ኪራይ አይደለም። ስለ ቤት ኪራይ አይደለም። ስለ ቤት ኪራይ ሳይሆን ስለ ሙሉ ህይወት ነው። ብዙ ነገሮች ላይ መተርጎም ትችላለህ። ጥበብ ነው። አክቲንግ ጥበብ ነው። በቃ ከኪነ ጥበብ ውስጥ ያለ ሰው የሚገልጽበት መንገድ ይለያያል። ራሱ ግን ሌላም ነገር ሊሆን ይችል ነበር። በሌላም ነገር ሊገልጽ ይችል ነበር። የቤት ኪራይ ላይሆን ይችላል። አሁን ሆስፒታልም ሊሆን ይችላል። ማን ያውቃል? ቶል እና እንደዛም ሊሆን ይችል ነበረ። እንዳጋጣሚ ግን የመረጠው የቤት ኪራይ ነው። ኦር ትምህርት ቤትም ሊሆን ይችላል። ይብን የትምህርት ቤት ክፍል ሲባል እየሞከርኩኝ ነው ማለት ይችላል። ግን ጥበብ ነው። ጥበብ ደግሞ መርጦ ነው ሰው በፈለገው መንገድ የሚሰራበት ፊልድ ቢኖር ጥበብ ነው። ስለዚህ ያ እነዛን የገለጸው ይሄን ያህል እንትን አትበሉ፣ ግራ ይግባችሁ።
ለማንኛውም እንቀጥል ወደ ቀጣይ ቪዲዮዎች። በጣም አሪፍ ቪዲዮዎች አሉ። መሞከር ማድረግ መሞከር አሁንም ማድረግ። ከቦታው ዮሐንስ ተሾመ ነኝ። ዛሬ ከባጋር ኮሜዲያን አሲኖ ምንድነው ስራ ኮሜዲያን 10 ቆየስ በዚህ ሙያ ተዋናይ ነህ። መጀመሪያ አማላክ ኮቦች ላይ ስትሰራ ያን እናውቃለንና ኮሜዲያንነቱ በተዋናይነት 10 ምናምን ዓመት እንደሰራ ሰው ስኬታማ ነህ። ኦፍ ኮርስ በትክክል ስኬታማ ነህ። አንተ እንደዚህ አሪፍ ነው እንዲሻል የሰው መውደድ አለ፣ የሰው ፍቅር አለ። ኦኬ ባቢዬ አይደለ? ያው ነገን ስታይ ቢጨልምብህ በተስፋ ተራመድ ራዕይ ኑር። አይዞህ ተስፋ ብታጣ ገንዘብ ቢጠፋ ቢጨልምብህ አይዞህ ሚረዳህ ብቻህን ብትሆን ተስፋ ባይኖርህ አይዞህ። ህይወት መሞከር ማድረግ መሞከር አሁንም ማድረግ። ከቦታው ዮሐንስ ተሾመ ነኝ። ዛሬ ከባጋር ኮሜዲያን አሲኖ ምንድነው ስራ ኮሜዲያን 10 ምናምን ዓመት እንደቆየስ በዚህ ሙያ ተዋናይ ነህ። መጀመሪያ አማላክ ኮቦች ላይ ስትሰራ ያን እናውቃለንና ኮሜዲያንነቱ በተዋናይነት 10 ምናምን ዓመት እንደሰራ ሰው ስኬታማ ነህ። ኦፍ ኮርስ በትክክል ስኬታማ ነህ። አንተ እንደዚህ አሪፍ ነው እንዲሻል የሰው መውደድ አለ፣ የሰው ፍቅር አለ። ኦኬ ባቢዬ አይደለ? ያው ስትሰራ አይደለ? እየሰራን እየተማርን አሁን እዚህ ደርሰን አልሐምዱሊላህ። ህይወት ምንድን ናት? ህይወት መሞከር ማድረግ መሞከር አሁንም ማድረግ። አይሳካም መሞከር አሁንም ማድረግ። አንድ ነገር ባይሳካል ምን ያህል የመጠበቅ አቅሙ አለ? ወይንስ ቀይሮ ሌላ ነገር በመስራት ታምናለህ? አይ ሬፒቴሽን በጣም ፓወርፉል ነገር ነውና ጠብታ ውሃ ሲደጋገም አለት እንደሚሰብረው ሁሉ መደጋገም መሞከር ማድረግ ያሰብከው ቦታ ያደርሳል። እና ማድረግ በእኛ ደግሞ በእስልምና የሚባል ነገር አለ፣ ሰበብ ማድረስ የሚባል ነገር አለ። ሰበቡን አድርሽ ሙዬ ይሳካል። የሆነ ህይወቱን ኖሮት እንደተወነ ያስታውቃል። እና በቃ ስትተውና ስትኖረው በጣም ልዩነት አለው። እና እንደኖረው ደግሞ ይናገራል፣ ፊቱ ይናገራል፣ አኳኋኑ ይናገራል። 10 ምናምን ዓመት እንግዲህ ቆይቶ 10 ምናምን ዓመት እንደቆየ ሰው ሰክሰስፉል ነው የሚለው ሌላ ጥያቄ ነው። ግን በቃ ምን ያህል ሀምብል እንደሆነ ደግሞ ያሳያል። የሰውን ፍቅር፣ የሰውን እሱን መፈለግ፣ የሰውን ድጋፍ እንደ ሀብት አድርጎ ነው የቆጠረው እና በጣም ደስ ይላል። ፍልስፍናው ደስ ይላል። አነጋገሩ በጣም እንትን የሚል ነው። የሰውን ልብ ነክቷል፣ የእኛንም ልብ ነክቷል። እኛም እንሞክራለን እንግዲህ እና ይሄን ይመስል ነበር ቪዲዮ። በጣም አሪፍ ቪዲዮ እንደነበር ተስፋ አደርጋለሁ። ያሲኖ ሁላችንም ኢንስፓየር አድርጓል። ሁላችንንም እንድንነጋገርም እንድንከራከርም እንድንስቅም እንድናዝንም አድርጓል እና በጣም አሪፍ እንደነበር ተስፋ አደርጋለሁ። ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰባችን አባል ሁኑ። ያ ይሄን ለመናገር ስለፈለኩ ነው። ይመቻችሁ። እስከ ቀጣይ ቪዲዮ ይርማኒ